በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትውልድን ለማትረፍ ሰንበት ትምህርት ቤትን እንደግፍ። በንግሥት ዘውዲቱ የተመሰረተው የቀዳማዊ ኃይለ ሥላሴ ዙፋናቸው የሚገኝበት በርካታ ጳጳሳትን ያፈራ መስቀል አደባባይ የሚገኘው ቀዳማዊ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት ትውልድን ለማትረፍ ባለ 5 ወለል ሁለገብ ሕንፃን እየገነባ ይገኛል። እርሶም ትውልድኖትና እግዚአብሔር ቢፈቅድና ቢረዳን መጋቢት 13 2018 ዓ.ም ከምሽቱ 12 ሰዓት ላይ ሰዓሊተ ምሕረት ከሚገኘው ዮድ አቢሲኒያ ኢንተርናሽናል ሆቴል ቀጥታ ስርጭት ማለትም ማርች 22 2026 ላይ አዘጋጅቷል። ስለዚህ የተጀመረው ዓላማ ስኬት ላይ እንዲደርስ ቀጥታ ስርጭቱ በተለያዩ ሚዲያዎች ይቀርባልና እርሶም እንዲሳተፉ በፍቅር ጠርቶኖታል። አዘጋጅ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን። በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የስምዐ ጽድቅ ሰንበት ትምህርት ቤት ይህንን የመሰለ ሁለገብ ሕንፃ እያሰሩልን ነው። መጨረሻው ስለከበዳቸው የሚቻላችሁን አግዙን። ለዚህ ዓላማ ስኬት ልዩ የቀጥታ ስርጭት በተለያዩ ሚዲያዎች እሁድ መጋቢት 13 2018 ዓ.ም ምሽት 12 ሰዓት ላይ ማለትም ማርች 22 2026 ተዘጋጅቷል። በዚህ ዝግጅት ላይ በዓለም ላይ ያላችሁ ሕፃናትን የምትወዱ በሰንበት ትምህርት ቤት ስር ያለፋችሁ ሁላችሁንም ምዕመናን እንድትታደሙና እንድታግዙን በፍቅር ጋብዘናችኋል። የስምዐ ጽድቅ ሰንበት ትምህርት ቤት